ህዝበ ሙስሊሙን ባስቆጣው ክስተት ክስ ሊመሰረት ነው። ኡስታዝ አቡበከር አህመድ በርካቶችን ባስቆጣውና አንድ ግለሰብ ነብዩ መሐመድን ሲዘልፍ የሚያመለክተውን ተንቀሳቃሽ ምስል በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አስበልጠን በመንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችንን በመናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባል ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊሙ ማህበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል። ከተወሰኑ ጊዜያት ወዲህ በቲክቶክ የቪዲዮ ማጋሪያ የማህበራዊ ሚዲያ ትስስር አማካይነት የሃይማኖት ክርክር እናካሄዳለን የሚሉ ሰዎች በርከት ብለው እየታዩ ነው። ከዚሁ ጋር በተያያዘ ሞት ያሉና የሌላውን የእምነት አስተምሮ የሚጋፉ ሁኔታዎችም እየተስተዋሉ ይገኛሉ። በዚህ ዙሪያ ጥያቄዎችን የሚያነሱ የሌላውን የእምነት አስተምሮ የሚያጣጥሉ ሁኔታዎችን በመስፋፋት ላይ ናቸው። እነዚህን የማህበራዊ ሚዲያ የሃይማኖት ክርክሮች ተከትሎም አንደኛው አካል እምነት የተነካ ብሎ